ሰላም ሰላም እንደምን አላችሁ? እንደተለመደ በሌላ በሲኦሲ ፕሮጀክት ተገናኝተናል። የተለያዩ ጥያቄዎች እንዲሰራላችሁ ቴሌግራም ቻናል ጆይን በማድረግ ቮት ማድረግ ትችላላችሁ። በእናንተ ምርጫ መሰረት ሁለተኛ ቮት ያድገኘው ይሄ ስለሆነ ስለዚህ ኮስት እንሰራለን። እንደ ሁልጊዜውም ላይክ፣ ኮሜንት፣ ሰብስክራይብ እንዳይረሳ። ስለዚህ አሁን ጆብ ኦርደር ማለት ምን ማለት ነው የሚለውን ይህን ቪዲዮ እስከ መጨረሻው ከጨረሳችሁት የምታገኟቸው ነገሮች እንዴት ጆርናል ይደረጋል፣ በቲ አካውንት እንዴት እንመዘግባለን። ስለዚህ አፕላይድ ወይም ኦቨር አፕላይድስ ማለት ምን ማለት ነው፣ አንደር አፕላይድ ማለት ምን ማለት ነው፣ አፕላይድ ከአክቹዋል ሲበልጥ ምን ይሆናል የሚሉትን ነገሮች በጥልቀት የምናይ ይሆናል። እስከ መጨረሻው ድረስ አብራችሁ። ስለዚህ ከመጀመራችን በፊት እስቲ ሃይላይትን እናስታውስ። ጆብ ኦርደር ማለት ምን ማለት ነው? ፕሮሰስ ኮስቲንግ ማለት ምን ማለት? ጆብ ኦርደር ስንል ማለት ምን ማለት ነው? ይህ ዘዴ የሚውለው ምርቶች ወይም አገልግሎት በደንበኛው ፍላጎት የሚሰሩ ከሆነ ነው። ወይም ምን ማለት ነው? ካስተም ሜድ ብቻ ከሆነ ወይም ለየብቻ ተለይተው ሲሰሩ ነው። ማለትም ያ ማለት ምን ማለት ነው ማለት ነው? የየራሳቸው ባህሪ ያላቸው የየራሳቸው መለያ ቁጥር አላቸው ማለት ነው። ስለዚህ ጆብ 102 ሊላችሁ ይችላል። ጆብ 104 108 ኤኒ ቁጥር 80 ምናምን ብሎ ሊጽፍላችሁ ይችላል ማለት ነው። እነዚህ እነማን ናቸው? ለምሳሌ የቤት እቃዎች፣ የጥገና ስራዎች ሊሆን ይችላል። የህትመት ስራዎች ስፔሲፊካሊ እንዲሰሩ ከታሰቡ ማለት ነው። ፕሮሰስ ኮስቲንግ ደግሞ በተቃራኒ ማለት ምን ማለት ናቸው? እነዚህ ፕሮሰስ ኮስቲንግ የምንላቸው ደግሞ ምንድን ናቸው? በብዛት የሚሰሩ ናቸው። ተግባባል? ተመሳሳይ ናቸው። ስለዚህ ምርቶቹ ምንድን ናቸው? ስሩ ዲፓርትመንትስ ነው የሚያልፉት። ከአንድ ዲፓርትመንት ወደ አንድ ዲፓርትመንት፣ ከአንዱ ዲፓርትመንት ወደ ሌላ ዲፓርትመንት አንቲል ፊኒሽ ጉድ ሆኖ እስኪወጣ ድረስ ማለት ነው። ስለዚህ እነዚህ ምንድን ናቸው? ለምሳሌ የዱቄት ፋብሪካን መውሰድ ትችላላችሁ። የለስላሳ ፋብሪካን መውሰድ ትችላላችሁ። የሲሚንቶ ፋብሪካን መውሰድ እንደ ምሳሌ ምንችላቸው ናቸው ማለት ነው። በዚህ መሰረት እስቲ አሁን ፕሮጀክታችን የሚሰጠን በጆብ ኦርደር ኮስቲንግ ነው። ጥያቄውን እንየው። ምን ይላል? ፕሮብሌም ስቴትመንት ጆብ 101 ይላል። ፐርቼዝድ 500 ያርድ ኦፍ ሲልክ በስንት ብር? 8 ያርድ ኦፍ ካሽ። ሪኩዊዚሽን ደግሞ ስንት አደረጋላችሁ? 300 ያርድ ኦፍ ሲልክ ጆብ ስንት? 101 አላችሁ። ኢንከርድ ያደረግነው 50 ሃውርስ ኦፍ ዳይሬክት ሌበር በብር ስንት? 9 ፐር ሃወር። ፔድ ቫሪየስ ፋክተሪ ኦቨርሄድ ያደረግነው ስንት ነው? 650። አፕላይድ ፋክተሪ ኦቨርሄድ ምን አላችሁ? 150% ኦፍ ዳይሬክት ሌበር ኮስት። ኮምፕሊትድ ጆብ 11። ሶልድ የተሸጠው በስንት ነው አላችሁ? 4400 ካሽ ተሸጧል። ሪኳየርዳችን ምን ያህል? ታስኳን ኢንተር ዘ ትራንዛክሽን ኢን ቲ አካውንት አስዩም the opening balance of cash ስንት ተሰጣችሁ? 9000 ብር። ስለዚህ ቢጊኒንግ ባላንስ 9000 ተሰጥቶናል። ስለዚህ እነዚህን ጊቭን አውት እናወጣለን። ታስክ 1.2 ምን ጠይቃችሁ? ዲተርማይን the ending balance of each account የእያንዳንዱን ባላንስ ኢንዲንግ አካውንት ምን ዲተርማይን አድርጉልኝ ብሏል። 1.3 ምን ጠይቀን? ዲተርማይን the gross profit ግሮስ ፕሮፊትን ካልኩሌት እንድናረግ ተጠይቀናል። ታስክ 1.4 ላይ ደግሞ ምንድነው? ኦቨር አፕላይድ ነው ወይስ አንደር አፕላይድ በስንት ነው የመጣው የሚለውን ክላሪፋይ አድርጉልን ብሏል ማለት። ስለዚህ ከመጀመሪያውን ጀምር እስቲ ምን ይለናል? ማቴሪያል ፐርቼዝድ የተደረገው አይደል? ስንት ፐርቼዝድ? 500 ያርድ በስንት? በ8 ፐር ያርድ አይደል? ስለዚህ የመጀመሪያ ነገር ምንድነው? ይሄን ስንት ነው? 500 በ8 ነው ያለን አይደል? እሷን እናባዛለን። ስንት መጣች? 4000 ትመጣለች ማለት። ስለዚህ ይህን ጆርናል ስናደርግ ምንድነው የምናደርገው? ጆርናል አድርጉ ብንባል ኖሮ ሮ ማቴሪያል ካሽ በክሬዲት ሳይድ አድርገን በስንት? በ4000 እንመዘግባለን ማለት ነው። ኤን ጨረስን ማለት ነው። ይሄን ጆርናል አድርጉና ወረቀት ላይ ያዙት። ቢ ላይ ደግሞ ምን ይላል? ዳይሬክት ማቴሪያል ትራንዛክሽን አይደል? ሪኩዊዚሽን 300 ያርድ ፎር ጆብ ማለት ምንድነው? ከምን ከሮ ማቴሪያል ወደ ፕሮሰስ የገባው ስንት ነው ደግሞ ማለት 300 ነው አላችሁ። 300 ታይምስ በ8 ስታረጉት ስንት ይመጣል? 2400 ብር ይመጣል ማለት። ይሄን ጆርናል አድርጉ ብንባል ምንድን ነው የምንለው? ስራው ተጀምሯል አይደል? ስለዚህ ስራው ተጀምሯል ግን አላለቀም ስንል ምን ማለት ነው? ወርኪንግ ፕሮሰስ ሃዝ ቢን ስታርትድ በት ናት የት ፊኒሽ። ስለዚህ በዴቢት ሳይድ ምን ብለን እንመዘግባለን? ወርኪንግ ፕሮሰስ። በክሬዲት ሳይድ ደግሞ ምናል? ሮ ማቴሪያል በስንት? በ2400 እንመዘግባለን ማለት ነው። ጥሩ። ሲ ደግሞ ምን ይለናል? ሲ ትራንዛክሽን ሲ ደግሞ ዳይሬክት ሌበር ኢንከርድ 50 ሃወርስ አት ብር
ስንት 9 ፐር ሃወርስ። ስለዚህ ማለት ምንድነው ስራውን የሚሰሩልን ለነሱ ማለት ነው አይደል? ለነሱ ደግሞ ስራውን ለሚሰሩልን ስንት ነው? 50 ፐር ሃወር በስንት በ9 ፐር ሃወር በስንት 9 ነች፣ 9 ብር ነች። ስለዚህ 50 ታይምስ 9 ስናደርግ ስንት ትመጣለች? 450 ትመጣለች። 450 ብር ከመጣች በኋላ አሁን እቺንን መዝግባት ምን እንላለን? በዴቢት ሳይድ አዎ ወርኪንግ ፕሮሰስ፣ ከዛስ በክሬዲት ሳይድ ምን እንላለን? ዌጅ ፔይብል ብለን 450 እንመዘግባለን ማለት ነው። ጥሩ። ከዛስ ምን ይለናል ደግሞ? ዲ ትራንዛክሽን አክቹዋል ፋክተሪ ኦቨርሄድ። እዚህ ጋር አንድ ነገር ማውራት ፈልጋለሁ። ምንድነው አክቹዋል ፋክተሪ ኦቨርሄድ ወይስ አፕላይድ ሲባል ምንድነው የሚለው ክሊር አውት ማድረግ እንፈልጋለን። መጀመሪያ ግን ፋክተሪ ኦቨርሄድ ማለት ምን ማለት ነው ስንል ያው ኢንክሉድ የሚያደርጋቸው እነማን ነው? ኢንዳይሬክት ኮስቶች እነማን ናቸው? ላይክ ኤሌክትሪሲቲ ሊሆን ይችላል፣ ማሽን ዲፕሪሺየሽን ሊሆን ይችላል፣ ፋክተሪ ሰፕላይስ ማለት እነዚህ ምንድናቸው? ፋክተሪ ኦቨርሄድ ምንላቸው ዲስ ኮስት ዛት ካናት ቢ ዳይሬክትሊ ትሬስ ቱ ዘ ኮስት ኦብጀክት፣ ትሬስ መደረግ ዳይሬክትሊ የማይችሉ ኮስቶች ፋክተሪ ኦቨርሄድ ብለን የምንጠራቸው ማለት ናቸው። ስለዚህ ይህንን ካልን ፔድ ፋክተሪ ኦቨርሄድ ፔድ ያደረገው ስንት ነው? 650። ስለዚህ ምን ብለን እንመዘግባለን? በዴቢት ሳይድ ፋክተሪ ኦቨርሄድ፣ በክሬዲት ሳይድ ላይ ምን ይሆናል? ካሽ በ650 እንመዘግባለን ማለት ነው። ትራንዛክሽን ኢ ላይ አፕላይድ ኦቨርሄድ መጠን። አፕላይድ ኦቨርሄድ ማለት ምን ማለት ነው? በመጀመሪያ ላይ አፕላይድ ኦቨርሄድ ስንል ምን ማለት ነው? ኤስቲሜትድ ኦቨርሄድ ማለት ነው። ያ ማለት ምንድነው? ኤስቲሜትድ የምናደርገው ባይ ዩዚንግ ፕሪዲተርማይንድ ሬት ወይም አሎኬትድ ኮስት የምንላቸው ናቸው። ስለዚህ በመጀመሪያ ደረጃ የተሰጠን ስንት ነው? 150% ኦፍ ዳይሬክት ሌበር ኮስት። ስለዚህ ዳይሬክት ሌበር ኮስታችንን ስንት ነበር ያመጣ ነው? ኦልሬዲ 450 ነች አይደል? ስለዚህ የዛችን ስንሰራላት 150% ስንመጣለች 675። ስለዚህ ይሄንን ስንመዘግበው ምን ይሆናል? በዴቢት ሳይድ ወርኪንግ ፕሮሰስ፣ በክሬዲት ሳይድ ላይ ምን ይሆናል? ፋክተሪ ኦቨርሄድ በ675 እንመዘግባለን ማለት ነው። ይህንን ከጨረስን አሁን ምን ማድረግ እንችላለን? ባይ ዩዚንግ ቲ አካውንት ኢንዲንግ ባላንስን ዲተርማይን ማድረግ እንችላለን። ስለዚህ በቲ አካውንት መሰረት የካሽን እንስራለት። መጀመሪያ ካሽ በኦልዌይስ ምን በዴቢት ሳይድ ምን ያደርጋል? ይጨምራል አይደል? ስለዚህ ቢጊኒንግ ባላንሳችን ስንት ተሰጥቶናል? 9000 ተሰጥቶናል። ከሽያጭ ሪሲቭድ ያደረግነው ሸጠን ደግሞ ያገኘነው ስንት አለ? 4400 አለ። ስለዚህ ሁለቱን 9000 ሲደመር 4400 በዴቢት ሳይድ ስናደርገው ስንት ይመጣል? 13400 ይመጣል ማለት። በክሬዲት ሳይድ ላይ ደግሞ ፐርቼዝ ኦፍ ማቴሪያል ያደረግናት ስንት አለች? 4000 አለችን። ዳይሬክት ሌበር የከፈለው ፔድ ያደረግነው ስንት አለ? 450 አለች። ፋክተሪ ኦቨርሄድ ስንት አለችን? 650 አለችን። ስለዚህ እነዚህን ስንደምራቸው ስንት ይመጣል? 5100። ስናቀናንሰው ኢንዲንግ ባላንሱ ስንት ይመጣል? 8300 ይመጣል ማለት ነው። ማቴሪያል ኢንቬንተሪስ ፐርቼዝ ያደረግነው ስንት አለችን? 4000 አለችን። ከዛ የተጠቀምና ስንት 2400 አለችን። ኢንዲንግ ባላንሱ ስንት ይመጣል ማለት ነው? 1600። ስለዚህ በቲ አካውንት ቅድም የሰራችኋቸው በቲ አካውንት እንዲህ ማስቀመጥ ይቻላል። አሁን ደግሞ ሌትስ ሴ ወርኪንግ ፕሮሰስስ ብትጠየቁ እንዴት እናስቀምጣለን? ፊኒሽ ጉድስ እንዴት ይቀመጣል? ይህ ኦንሊ ምንድነው ዋናው ላሳያችሁ የፈለኩት ኦል ፕሮዳክሽን ኮስት ማለት ናቸው። ጎስቱ ምን ወርኪንግ ፕሮሰስ፣ ከወርኪንግ ፕሮሰስ ሲጨርሱ ምን ወደ ፊኒሽ ጉድ፣ ከፊኒሽ ጉድ ወደ ምን ወደ ኮስት ኦፍ ጉድ ሶልድ እንዴት እንደሚቀመጡና ባይ ዩዚንግ ቲ አካውንት ስለሚል እያንዳንዱን ክላሪፋይ ለማድረግ ነው። ስለዚህ በዴቢት ሳይድ ላይ ምን ዳይሬክት ወርኪንግ ፕሮሰስ ብለን ከላይ አካውንቱን እንጽፍና ምን ይኸው በዴቢት ሳይድ ዳይሬክት ማቴሪያል ስንት አለ? 2400 አለችን። ያመጣ ኦልሬዲ ፕሮሰስ ያደረግናት ማለት ነች። አስታውሷት ቅድም ላይ ስንት ብለን ከኖርማሏ 300ዋን አይደል የወሰድነው? የ300ዋን አባስተን አለ በ8 2400 ጥሩ እሷም ማለት ነች። ከየትም አይደለም የመጣችው። ወይም ትራንዛክሽን ቢን መለስ ብላችሁ ማየት ትችላላችሁ። ከዛስ ሲሊ ዳይሬክት ሌበሯ ስንት አለችን? 450 አለችን። አፕላይድ ኦቨርሄድ ስንት አለችን? 675። ኮምፕሊትድ ደግሞ የተደረገው በአጠቃላይ ስንት ነው? 3525። ስለዚህ ኢንዲንግ ባላንሱ ምን ይሆናል? ዴቢት እና ክሬዲት ሳይድ እኩል ስለሚመጣ ባላንሱ ዊል ቢ ዜሮ ይመጣል ማለት። ይህ ኮምፕሊትድ የተደረገው ወደ ምን ይቀየራል? ኢን ተርምስ ኦፍ ኮስት ኦፍ ጉድ ሶልድ ስለሚቀየር ምን ይሆናል? ይሄው እዚህ ጋር ፊኒሽ ጉድ ላይ ብትመጡ ምን ይሆናል? ባላንስ ዊል ቢ ዜሮ ይመጣል ማለት ነው። አሁን እዚህ ጋር ትንሽ ነገር እናወራ። ፋክተሪ ኦቨርሄድ ስር
ሴልስ ረቨኑ ኮስት ኦፍ ጉድስ ሶልድ ሴልስ ረቨኑ ኦልሬዲ በምንም ሳይድ ነው የሚቀመጡት በክሬዲት ሳይድ 4400 ብቻ ስላለን ኮስት ኦፍ ጉድስ ሶልድ አስቀምጠናል። አሁን ፋክተሪ ኦቨርሄድ ላይ እንድታዩ እንፈልጋለን። አክቹዋል በምን ሳይድ ነው ያስቀመጥኩት? በዴቢት ሳይድ። አፕላይድ በምንድን ነው ያስቀመጥኩት? 675ን በክሬዲት ሳይድ ስናቀናንሳት 25 ክሬዲት መጣች። እቺ ማለት ምን ማለት ነች? ማለትም ምን ሆኗል ማለት አፕላይዳችን ከአክቹዋሉ በልጧል። ስለዚህ ምን ብለን እንመዝግበው እያሉ ስለዚህ ምን ሆኗል ማለት ነው? ኦቨር አፕላይድ ሆኗል። ይኸውላችሁ አደራ ወደኋላ እንመለስበታለን። አፕላይዳችን ግሬተር ዛን አክቹዋል ሆነ ማለት ምን ማለት ኦቨር አፕላይድ ሆኗል ማለት። ስለዚህ ኢፊሸንት የሆነ ኮስት ማኔጅመንት ተጠቅሟል ወይም ደግሞ ምን ሆኗል ማለት ነው? ኮንዘርቫቲቭ የሆነ ኮስት አሎኬት ሬትን የተጠቀመው ማለት ነው። ግልጽ ነው አይደል? ስለዚህ ሁለቱንም ወደ በኋላ ላይ መጨረሻ ላይ እናያቸዋለን። አክቹዋል ከአፕላይድ ሲበልጥ አፕላይድ ከአክቹዋል ሲያንስ የሚሉትን ነገሮች ወደ በኋላ እናያቸው አንደግመን። አሁን ታስክ 1.3 ላይ ግሮስ ፕሮፊት ማለት ምን ማለት ነው? ሴልስ ረቨኑ ማይነስ ምን ኮስት ኦፍ ጉድስ ሶልድ። ስለዚህ ኮስት ኦፍ ጉድስ ሶልድ ኮምፖነንቶቹ እነማን ናቸው? ያው ሴልስ ረቨኑ ኦልሬዲ ስንት ተሰጥቶናል? 4400 አግኝተናል አይደል? ተሸጧል ብሎናል። ስለዚህ ኮስት ኦፍ ጉድስ ሶልድ የምንላቸው ኮምፖነንት እነማን ናቸው? ዳይሬክት ማቴሪያል፣ ዳይሬክት ሌበር ፕላስ አፕላይድ ፋክተሪ ኦቨር ሄድ። እነዚህን ስንደምር ምን እናገኛለን? ኮስት ኦፍ ጉድስ ሶልድ ኮምፖነንት። ከዛ ከሴልስ ረቨኑ ላይ ስንቀንስ ምን እናገኛለን? ግሮስ ፕሮፊት ይገኛል ማለት። ስለዚህ ይኸው በቀላሉ ወደ ታች ቁልቁል እንጻፈው። ሴልስ ረቨኑ ስንት ነች? 4400። ዳይሬክት ማቴሪያል በቅንፍ ውስጥ ኦልሬዲ ኢን አካውንቲንግ ተርም ማለት ምንድን ይቀነሳል ማለት ነው። 2400 አለችን። ዳይሬክት ሌበር የሚቀነስ ነው 450። አፕላይድ ኦቨርሄድ 675። ስለዚህ ስናቀናንሰው ከሴልስ ረቨኑ ላይ ግሮስ ፕሮፊት ዊል ቢ ስንት ይመጣል? 875 ብር ይመጣል። ስለዚህ እናንተ በካልኩሌተር ቁጭ ብላችሁ እያንዳንዱ ስቴፕ ቼክ አድርጉት። እሺ ቀጣይ ስለዚህ አሁን በደንብ እንድናወራበት እንፈልጋት እቺ ነች። ምን ማለት ነች? ይኸውላችሁ ይኸው ኮምፓሪዥን ሩሏ ነው ያት ኢፍ አፕላይድ ግሬተር ዛን አክቹዋል ማለት ምን ማለት ኦቨር አፕላይድ ሆኗል ማለት ኢፊሸንት ኮስት ማናጅመንት ሆኗል ማለት። አፕላይዳችን ሌስ ዛን አክቹዋል ሆነ ማለት ምን ማለት አንደር አፕላይድ በእኛ ጊዜ ማበልጧል ማለት ነው። አፕላይዳችን ስንት ነው የተሰጠን? 675 ተሰጥቶናል። አክቹዋላችን ስንት አግኝተናል? 650። ስለዚህ አፕላይድ ግሬተር ዛን የትኛውን አክቹዋል የሚለውን የመጀመሪያው ሩል ያጋ በስንት ነው የበለጠው? በ25። ይኸው በ25። ስለዚህ ምን ብዬ ጽፋለሁ? ኦቨር አፕላይድ ሆኗል ማለት ነው። ስለዚህ ይህንን ይመስላል። እንዲሰራላችሁ በቀጣይ የምትፈልጉትን ጥያቄዎች ሐሙስና እሁድ በስኬጁላችን መሰረት ስለምንለቅ ገብታችሁ ቮት ማድረግ እንዳትረሱ። በተረፈ ቸር ሰንብቱ።